بسم الله الحمد لله حمدا كثيرا طيبا مباركا فيه كما يحب ربنا وارضاه، والصلاة والسلام على من أرسله الله رحمة للعالمين نبينا وحبيبنا محمد بن عبد الله وعلى آله وأصحابه وكل من اهتدى بهداه إلى يوم الدين، وبعد. السلام عليكم ورحمة الله وبركاته. أكم جرتني نجا جرتني ربي في جنة اسين هندو من انجالت أو يزاريو بروجرام يفكر بروجرام يمحبة بروجرام بقدميا ይህ ፕሮግራም በዚህ መልኩ ደምቆና አምሮ እንዲካሄድ ለወፈቀን አላህ ምስጋና ይገባው። አልሐምዱሊላህ ረብል ዓለሚን። እንዲሁም ይህ ፕሮግራም በዚህ መልኩ እንዲሄድ ፕሮግራሙን ለጀመሩ ላስተዋወቁ ወንድሞች እህቶች አላህ ይቀበላቸው። ሁልጊዜም ለኸይር ስራ ሰበብ አላህ ያድርጋቸው። እስላም ያጣው ደላላ ነው። እስላም ጥሩ ዕቃ ነው፣ ጥሩ ንብረት ነው። የዚች ዓለም ዋናው ቁም ነገር እስላም ነው። ደላላ በማጣት ግን ህዝብ ጋር መድረስ አልቻለም። ስለዚህ እነዚህ ደላላዎች ናቸው ወጣቶች ይህን ፕሮግራም አዘጋጅተው እናንተንም ጠርተው እኔንም ጠርተው እዚህ ጋር እንድንገናኝ ያደረጉን የሁዳ ጀማ ወጣቶች ናቸውና የጀነት ደላላዎች የእስላም ደላላዎች ናቸውና ድለላቸውን አላህ ይቀበላቸው። ኮሚሽናቸው ስንት ነው? ኮሚሽኑ ስንት ነው? 2% ነው እንዴ? አይደለም። ቢገይር ሒሳብ አላህ የሚከፍላቸው ኮሚሽን ያለ ቁጥር ያለ ስፍር ነውና አላህ ይቀበላቸው። እስቲቃማ አላህ ይስጣቸው፣ ኢኽላሱን አላህ ይስጣቸው። ሌሎች ወጣቶች ደግሞ ከነሱ ቀንተው መሰል ፕሮግራም መሰል ኸይር ስራ ላይ የሚሳተፉ አላህ ያድርግልን እያልኩኝ ወደ ተሰጠኝ ርዕስ ገባለሁ። ርዕሴ የፕሮግራሙ መሪ እንዳስተዋወቀው ነቢያችን ሰለላሁ ዐለይሂ ወሰለም ለኡመታቸው ያላቸውን ፍቅር የሚል ርዕስ ነው። ይህ ርዕስ ወሳኝ ርዕስ ነው። ብዙ ጊዜ ሰዎች ፍቅር ይላሉ። ማስታወቂያ ላይ እንደምታዩት ጃለላ ሉጋ ይላል። እውነተኛ ፍቅር፣ እውነተኛ አፍቃሪ ነቢዩ ሙሐመድ ናቸው ሰለላሁ ዐለይሂ ወሰለም። ኡመታቸውን ያፈቀሩ የወደዱ። እውነተኛ ፍቅር በምን ይገለጻል ከተባለም ነቢዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ያላቸውን ፍቅር የገለጹበት መንገድ ነው። እውነተኛ ፍቅር የሚገለጸው በዛ ነው። እውነተኛ አፍቃሪ ረሱል ናቸው ሰለላሁ ዐለይሂ ወሰለም። እውነተኛ የፍቅር መገለጫም እሳቸው የገለጹበት መንገድ ነው ረሱላችን ሰለላሁ ዐለይሂ ወሰለም። ሰሃቦች ረዲየላሁ ዐንሁም አጅመዒን የነቢዩን ሰለላሁ ዐለይሂ ወሰለም ፍቅር ለማግኘት በጣም ይጓጉ ነበር። ነቢዩ ዘንድ ለመፈቀር ማለት ነው፣ ለመወደድ በጣም ይጓጓሉ። ነቢዩ እኔን ይወዱኛል፣ ያፈቅሩኛል የሚለውን ለማወቅ በጣም ይጓጉ ነበር። በአንድ ወቅት ከባህሪያቸው ረሱል ሰለላሁ ዐለይሂ ወሰለም የሆነን ሰው አግኝተው ካናገሩ በዛ ሰው ስሜት ውስጥ የሚያድረው ምንድነው? ከሁሉም ሰው የበለጠ
እኔን ነው የሚወዱኝ ብሎ ያምናል። እደግመዋለሁ። ረሱል ሰለላሁ ዐለይሂ ወሰለም ከሆነ ሰው ጋር ከተነጋገሩ ቆይታ ካደረጉ በዛ ሰው ስሜት ውስጥ ምን ያድራል? ከሁሉም ሰው የበለጠ እኔን ይወዱኛል የሚል ስሜት ነው ውስጡ ላይ የሚያድረው። አቀራረባቸው፣ አነጋገራቸው፣ ክብር አሰጣጣቸው፣ ተዋዱዓቸው ይህን ስሜት ያሳድር ነበር። በአንድ ወቅት ሰሃቦች ተከራከሩ። ነቢዩ እኮ ሰለላሁ ዐለይሂ ወሰለም ከሁሉም ሰው የበለጠ እኔን ነው የሚወዱኝ እያለ መናገር ጀመረ። ሌላውም አረ አይደለም እኔን ነው የሚወዱኝ አለ። አረ እኔን ነው የሚወዱት ከሁሉ የበለጠ ይላል ሁሉ። እና አረጋግጥ ብለው ረሱል ጋር መጡ ሰለላሁ ዐለይሂ ወሰለም። ረሱል ጋር መጡና ከሰው ውስጥ በጣም የሚወዱት ማንን ነው ብሎ ጠየቋቸው። ከባድ ጥያቄ ነው። ሁሉንም ሰው ይወዳሉ። ማንን ነው በጣም የሚወዱት ብሎ ሲጠየቁ እነሱ ጠያቂዎቹ የፈለጉት አንተን ነው የምወደው እንዲባሉ ነበረ። ጠያቂዎቹ የሚፈልጉት አቡበክር ስዲቅ ረዲየላሁ ዐንሁ አቡበክር ስዲቅ ነው የምወደው አይደለም። ቀድሞ ከሁሉም የበለጠ የምወደው ባልተቤታቸውን አይሻን ነው አሉ ረዲየላሁ ዐንሃ። አይሻን ነው የምወደው አሉ። አይ ከወንዶች ማለታችን ነው ሲሏቸው አባቷን አቡበክር ስዲቅ ነው አሉ። አይ በቃ ከዚህ በላይ አንጠይቅም ብለው ሄዱ። የረሱልን ሰለላሁ ዐለይሂ ወሰለም መሐባን ፍቅርን ለማግኘት እንደሚወዷቸው ለማወቅ ሁሉም ይጓጉ ነበር። በሐቂቃም ረሱል ሰለላሁ ዐለይሂ ወሰለም ኡመታቸውን ይወዱ ነበር። ወሬ ሲመጣላቸው እከሌ እኮ እንዲህ ጥፋት አጥፍተዋል፣ እከሌት እንዲህ ወንጀል ሰርታለች የሚል ወሬ መስማት አይፈልጉም። ለምን? ወሬ ከሰሙ ቅር ይሰኛሉ፣ ያን ሰው ይቀየማሉ፣ መሐባው ሊቀንስባቸው ነው። ወሬ እያመጣ ሰው ሲነግራቸው አንድ ቀን መድረክ ላይ ወጡና እናንተ ሰዎች አንድ ሰው ወሬ አምጥቶ አይንገረኛሉ፣ እከሌ እንዲህ አድርጓል፣ እከሌት እንዲህ አጥፍታለች ብላችሁ አትንገሩኛሉ። እኔ ከአዱንያ ወጥቼ ወደ አኼራ ሲሄድ ሁላችሁንም እንዳፈቀርኩኝ እንደወደድኩኝ በማናችሁም ቅሬታ ቅያሜ ሳይኖረኝ ወደ አኼራ መሄድ ፈልጋለሁ፣ ወሬ አትንገሩኝ አሉ ረሱል ሰለላሁ ዐለይሂ ወሰለም። ይህ ምንድነው የሚያሳየው? ለኡመታቸው ያለው ፍቅር እንዲሻክርባቸው አይፈልጉም። ለኡመታቸው ያላቸው መሐባ እንዲቀንስ እንዲጎድል አይፈልጉም። ሁሉንም ህዝብ እንዳፈቀሩ እንደወደዱ ነበር ወደ አኼራ መሄድ የሚፈልጉት። ሰሃቦች የረሱልን ሰለላሁ ዐለይሂ ወሰለም ፍቅር ለማግኘት በጣም ይጓጓሉ። እኛም ልንጓጓ ይገባል ነው። በአንድ ወቅት የኸይበር ዘመቻ ላይ ቀኑን የኸይበር ዘመቻ ሊካሄድ ነው። ማታውኑ እንዲህ ብለው ተናገሩ። ነገ የኸይበርን ዘመቻ ለሚመራ ሰው ባንዲራውን እሰጣለሁ አሉ። ያ ሰው ግን አሉ ተራ ሰው አይደለም፣ አላህ የሚወደው ሰው ነው። የአላህ መልእክተኛ የሚወዱት ሰው ነው። እሱም አላህን ይወዳል፣ የአላህንም መልእክተኛ ይወዳል። ድልንም ነስርንም አላህ ይሰጠዋል አሉ። ሰሃቦች እየጓጉ አደሩ። እኔ በሆንኩኝ እያሉ እኔ በሆንኩኝ ስልጣንን ይሸሻሉ፣ አይፈልጉም። ነገር ግን አሁን ያጓጓቸው ምንድነው? አላህ ይወደዋል ተብሎ ተመሰከረለት።
ነብዩ ሰለላሁ ዐለይሂ ወሰለም ይወዱታል ተብሎ ተመሰከረለት። ይህ ምስክርነት አጓጓቸው፣ አነሸጣቸው። እኔ በሆንኩኝ ይህ እድል ለኔ በተሰጠኝ ብለው እያወሩ አደሩ። ጠዋቱን ሁሉም ተሰበሰቡ። ለኔ ይሰጣል ብለው እየጠበቁ ዓልይ የታለ አሉ ረሱል ሰለላሁ ዐለይሂ ወሰለም። ዓልይ አሁን የለም ረዲየላሁ ዐንሁ። ዓልይማ የለም፣ ምንድነው? ታሟል። በቃ እሱን ተውት ነው፣ እንከኛ ሰው ጥሩ ነው። እሳቸው ግን አይ ዓልይን አምጡልኛል፣ አምጡልኝ እሱ ነው። አይኑን አሞት ነው የተኛው ቢባልም አምጡት አሉ። ተይዞ መጣና አይኑ ላይ ብስሚላህ ብለው ቱፍ አሉበት። አይኑ በራ። አላሁ አክበር፣ አላሁ አክበር። ይሄ ሌላው የነብዩ ሙዕጂዛ ነው። የነብዩ ሰለላሁ ዐለይሂ ወሰለም ሙዕጂዛ ነው። ወደ አይኑ በራ። ከዛ ዘመቻውን ሄደ፣ ድልም አደረገ። መሐለ ሻሂድ ምንድነው? ሰሃቦች የረሱልን ሰለላሁ ዐለይሂ ወሰለም ፍቅር ለማግኘት ውዴታን ለማግኘት ምን ያህል ይጓጉ እንደነበር ነው። እኛም ልንጓጓ ይገባል። አሁን ነብዩ ሰለላሁ ዐለይሂ ወሰለም ለኡመታቸው ያለውን ፍቅር እናያለን። እኛስ እሳቸውን እናፈቅራለን? የእሳቸው ፍቅር ከሚያገኙ ሰዎች ነን የሚለውን ነገር ውስጣችን እንድንጠይቅ ነው። በአንደኛ ደረጃ ነብዩ ሰለላሁ ዐለይሂ ወሰለም ማን ናቸው የሚለው ጥያቄ ወሳኝ። ሁለንተናዊ ማንነታቸውን ባልመለከትም ከፍቅር ጋር ያለውን ግን እመለከታለሁ። አላህ በቁርአን ይላል ወማ አርሰልናከ ኢላ ረሕመተን ሊልዓለሚን፣ አንተን እኮ መልእክተኛ አድርገን አላክንህም ለዓለም ሕዝብ በሙሉ እዝነት አድርገንህ እንጂ ይላል አላህ ሱብሓነሁ ወተዓላ። ረሕማ እዝነት ናቸው። ረሕማ እስኪ አስቡት። ረሕማ እዝነት፣ ርህራሄ፣ ደግ ሰው ሚጨነቅልህ ሚያዝንልህ ሰው ናቸው ወይም ነብይ ናቸው ረሱላችን ሰለላሁ ዐለይሂ ወሰለም። እናቱን ማይወድ ሰው አለ እንደ ከኛ ውስጥ? እናቱን ማያፈቅር ሰው አለ? የለም አይደል? ሁላችንም እናቶቻችንን እናፈቅራለን። ለምንድነው እናት የምትፈቀረው? ረሕማ እዝነት አለ እናት ጋር። ላንተ ብላ እንቅልፏን ታጣለች፣ ላንተ ብላ ትራባለች፣ ለልጇ ብላ ትጠማለች፣ ለልጇ ብላ ትጎዳለች፣ ለልጇ ብላ እሳት ውስጥም ትገባለች። ልጇ እንዲያድግ ከፍ እንዲል ራሷን ዝቅ ታረጋለች። እናት ረሕማ የእዝነት ምልክት ነች፣ የእዝነት መገለጫ ነች። ረሱል ሰለላሁ ዐለይሂ ወሰለም ከእናትም የበለጠ ለኡመታቸው አዛኝ ናቸው፣ ሩህሩህ ናቸው። ለዓለም ረሕማ እዝነት ሆኖ የተላኩ ናቸው ረሱል ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም አላህ በቁርአኑ እንዲህ ብሎ ገልጿቸዋል። ለቀድ ጃአኩም ረሱሉን ሚን አንፉሲኩም፣ በእርግጥ ወደ እናንተ መልእክተኛ መጥቷል። ይህ ወደ እናንተ የመጣው መልእክተኛ ዐዚዙን ዐለይሂ ማ ዐኒቱም፣ እናንተን የሚከብዳችሁ የሚጨንቃችሁ ነገር ቀድሞ የሚያሳስበው የሚያስጨንቀው ነብይ ነው የላኩላችሁ ይላል አላህ። አላህ ስብሓነሁ ወተዓላ በእኛ ላይ እየተመጻደቀ ነው። መመጻደቅ ታውቃላችሁ? እንዲህ አላደረግኩልህም፣ አላበላሁህም፣ አላጠጣሁክም፣ አስተምሬህ እንዲያድርገልህ የሚለው አባባል መመጻደቅ ይባላል። አላህ ለእኛ ከዋለ ውለታ ውስጥ አንዱ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ወደ እኛ መላኩ ነው። የላኩላችሁ ነቢይ እንደ ሌላ ነቢይ እንዳይመስላችሁ፣ ለየት ይላል።
ምንድነው ለየት የሚያደርገው? ዐዚዙን ዐለይሂ ማ ዐኒቱም ለእናንተ የሚከብዳችሁ ነገር፣ የሚያስጨንቃችሁ ቅር የሚያሰኛችሁ ነገር ቀድሞ የሚያሳስበው ነብይ ነው። ሐሪሱን ዐለይኩም ለእናንተ እጅግ የሚጓጓ ነብይ ነው። ይጓጓላችኋል፣ ይሳሳላችኋል። ይሄ ይከብዳቸው ይሁን፣ ይራቡ ይሁን፣ ይጠሙ ይሁን፣ ይጨነቁ ይሁን ገና ለገና እኮ ነው። ገና ለገና ከርቀት ኡመቶቼ ምን ይሆኑ ይሁን። ሱብሓነላህ ሐሪሱን ሊኡመቲ ለኡመታቸው በጣም የሚጓጉ የሚሳሱ የሚጨንቁ የሚራሩ ነብይ ናቸው። ነብይ ሙሐመድ ሰለላሁ ዐለይሂ ወሰለም ቢልሙእሚኒነ ረኡፉር ረሒም ለአማኞች እጅግ ሩህሩህ እጅግ አዛኝ የሆነ ነብይ እኮ ነው የላኩላችሁ። ምን ማለታችሁ ነው? ተራ ነብይ አድርጋችሁታል። የነብይ ተራ የለም እንደ አማርኛ ሆኖ እንጂ ሁሉም ነቢያቶች የተከበሩ ናቸው። ሁሉም አንቢያዎች ደረጃቸው ክብራቸው ከፍ ያለ ነው። የኛ ነብይ ግን ከሁሉም ይለያሉ ነው የሚለን አላህ Subhanahu Wa Ta'ala። اللهم صل وسلم على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. الله سبحانه وتعالى ينيان نبي محمد صلى الله عليه وسلم ሲገልጻቸው ለኡመታቸው ያላቸውን ፍቅር ያላቸውን ርህራሄ እንዲህ ያለ ይገልጻል አላህ فبما رحمة من الله لنت لهم فبما رحمة من الله لنت لهم አንተ የኔ መልእክተኛ ሆይ አንተ እኮ ለኡመቶችህ የምታሳየው ርህራሄ እዝነት ከኔ ዘንድ የተሰጠህ ነው ይላቸዋል አላህ። እኔ ነኝ ይህን የሰጠውህ። የነብዩ ሰለላሁ ዐለይሂ ወሰለም ረሕማ ከአላህ ዘንድ የተሰጣቸው ነው። ለማን እንዲደርስ? ለኔና ለአንተ እንዲደርስ፣ ለኡመታቸው እንዲደርስ። አላሁ አክበር አላሁ አክበር። አላህ በራሱ አርሐሙ ራሒሚን ነው። የአዛኞች ሁሉ አዛኝ ነው። ገፉሩ ረሒም ነው። መሐሪ ነው፣ አዛኝ ነው። ይህን ምህረቱን እዝነቱን በነቢዩ ሙሐመድ አደረገው ሰለላሁ ዐለይሂ ወሰለም። እሳቸው ለማን ሊያደርሱ? ሊንተ ለሁም ለኡመቶችህ እንደታሳየው ይህን ረሕመት፣ ይህን እዝነት፣ ይህን ርህራሄ በእኔ እዝነት በእኔ ርህራሄ ለኡመቶችህ ለስላሳ የሆንከው አንደበተ ርቱዕ የሆንከው ደግ አዛኝ የሆንከው ከኔ ነው ይላቸው አላህ ሱብሓነሁ ወተዓላ። ያማ ባይሆን ኖሮ ቶሎ ትቆጣ ነበር፣ ትኮሳተርም ነበር፣ ኃይለኛም ትሆን ነበር። እንደዛ ደግሞ ከሆንክ አንድም ተከታይ አታገኝም ነበር። ግን አላህ ለኛ ሲያዝንልን አላህ ለነቢ ኡመት ለኛ ሲያዝንልን አዛኝ ነብይ ላከልን። اللهم صل على محمد وعلى آل محمد። ረሱላችን ሰለላሁ ዐለይሂ ወሰለም በአንድ ሐዲሳቸው ይላሉ ኢኒ ለም ኡብዓስ ለዓናን ወኢነማ ቡዒስቱ ረሕማ። በአንድ ወቅት ሰሓቦች ጥያቄ ያቀርቡላቸዋል። የአላህ መልእክተኛ ሆይ እነዚህ ሙሽሪኮች ከሃዲያን አስቸገሩን፣ አዛ አደረጉን፣ እርገሙልን፣ ለዕና እርግማን አውርዱባቸው፣ ርገሟቸው ሲባሉ ምን አሉ እሳቸው? እኔ ተራጋሚ ተደርጌ አልተላኩኝም፣ እንድራገም አይደለም አላህ የላከኝ። አላህ እኔን የላከኝ ወኢነማ ቡዒስቱ ረሕማ፣ አዛኝ ሁኜ ነው የተላኩት፣ ረሕማ ሁኜ ነው የተላኩት ይላሉ። በሌላ ዘገባም ይላሉ እኔ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ኢነማ አነ ረሕመቱን ሙህዳቱን ልልዓለም ቢመዕና ልሐዲስ ለዓለም ህዝብ በስጦታ የተበረከትኩኝ ነብይ ነኝ ይላሉ። አላህ ለዓለም ህዝብ ስጦታ አበረከተ፣ ሀዲያ አበረከተ። ያ ሀዲያው ማን ነው? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም።
የዓለም ህዝቦች እንኩ ስጦታ እንኩ ገጸ በረከት ማነው እሱ? ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ረሕማ እዝነት ከአላህ ዘንድ ለዓለም ህዝብ የተበረከቱ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም የሳቸው አስተምሮቶቻቸው ገር ለስላሳ ቅን ናቸው። ይህም የሆነው ከምንድነው? ከእዝነታቸው ነው። አዛኝ ነብይ ተላከልን ማለት መመሪያዎቹ በሙሉ በእዝነት የተሞሉ ናቸው ማለት ነው። ምሳሌ እንውሰድ። አላህ ምን ይላል? ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ። አላህ አንዲትን ነፍስ አያስገድዳትም ከአቅሟ በላይ። ይህ ለማን ነው? ለነቢዩ ኡመትን የሆነው ሰለላሁ ዐለይሂ ወሰለም። ከኛ በፊት የነበሩ ህዝቦች ከአቅማቸው በላይ የሆነ መመሪያ መጥቶባቸው አንችልም ብለው ተቀጥተዋል። የነቢዩ ኡመት ግን ከአቅማችን በላይ አላህ አላዘዘንም። ለምን? የነቢዩ ኡመት ስለሆን ሰለላሁ ዐለይሂ ወአሊሂ ወሰለም። ወማ ጀዐለ አላህ ሚላል አሁንም ወማ ጀዐለ ዐለይኩም ፊዲኒ ሚን ሐረጅ። እናንተ የነቢዩ ኡመቶች ሆይ እምነታችሁ ውስጥ ሚከብድ ነገር የለም፣ ሚጨንቅ ነገር የለም። አዛኝ ሩህሩህ ነቢይ ተልኮላችሁ እንዴት ከባድ ነገር ይኖራል? አይኖርም። ቀላል ነው፣ ገር ነው ይላል አላህ ሱብሓነሁ ወተዓላ። በአንድ ወቅት ነቢያችን ሰለላሁ ዐለይሂ ወሰለም ሰሃቦች አንድ ወሬ ያበጣሉ። ያው የነቢዩን አዛኝነት፣ ደግነት፣ ሩህሩህነት የተረዱ ሰሃቦች ትንሽ ትልቁንም ወደ ነቢዩ ነው የሚያመጡት ሰለላሁ ዐለይሂ ወአሊሂ ወሰለም። ምን ብሎ ነገሯቸው? ሙዓዝ የሚባል ሰሃቢ ያለ ረዲየላሁ ዐንሁ ሰላት ሲያሰግድ አስረዘመባቸው ኢማም። ከዛ መጡና ለነቢዩ ነገሯቸው። እኛ ሰላተል ጀማዓ መገኘት አልቻልንም፣ እከሌ ኢማማችን ሰላቱን ያስረዝማልና አሏቸው። ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? አንተ ሙዓዝ ሆይ አሉ። አንተ ሙዓዝ ሆይ አፈታኑን አንተ ያ ሙዓዝ፣ አንተ ሙዓዝ ሰውን ለምን ትፈታተናለህ? ኢማም ሁናችሁ ስታሰግዱ ፈመን አመ ቀውመን ፈልዩኸፍፍ። ኢማም ሆኖ የሚያሰግድ ሰው ቀለል አድርጎ ያሰግድ። ለምን? ፈኢነ ፊህሙል ከቢር ሽማግሌ ይኖራል የተከተለ፣ ወኢነ ፊህሙል መሪድ በሽተኛ ይኖራል ከተከተለ ውስጥ፣ ወኢነ ፊህሙ ደዒፍ አቅመ ደካማ ይኖራል ከተከተለ ውስጥ፣ ወኢነ ፊህም ዘልሓጃ ባለ ጉዳይ አለ ለጉዳዩ ቶሎ መሄድ የሚፈልግ። ቀለል አድርጋችሁ አሰግዱ። ወኢዛ ሰላ አሐዱኩም ወሕደህ ግን ለብቻችሁ ስትሰግዱ ፈልዩሰሊ ከይፈ ሻ ሱረቱል በቀራን መቅራት ትችላለህ። ለብቻ ስትሰግድ ሱረቱል በቀራንም ቅራ፣ ሩኩዑንም አስረዝም፣ ስጁድንም አስረዝም ትችላለህ። ኢማም ሆነ ስታሰግድ ግን ተከታዮችን ግምት ውስጥ ክተት፣ ኡመቶችን አታስጨንቁብኝ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ናም በሌላ ዘገባቸው ምንድነው ያሉት? ነው ይሄን ሐሳብ ሲያቀርቡ ያ አዩሃ ናስ አሉ፣ እናንተ ሰዎች ሆይ እነ ሚንኩም ሙነፊሪን። አላሁ አክበር፣ አላሁ አክበር። እናንተ ሰሃቦቼ ከናንተ ውስጥ ሰውን ከእምነቱ ሚያባርር አለ አሉ። ሙነፊሪን ሰውን ከመስጂድ ሚያባርር፣ ሰውን ከሰላት የሚያባርር እንዲሸሽ የሚያደርግ ሰው አለ እናንተ ውስጥ አሉ። ምንድነው እሱ? ሰላት ስታሰግዱ አጠር አድርጋችሁ አሰግዱ። የሰውን ዑዝር ግምት ውስጥ ክተቱ። ሰው ከጀማዓ ይሸሻል። ለምን ታሸሹብኝ ያላችሁ ኡመቶች ነው የሚሉት። ተግባባን? ግልጽ ነው ያ ጀማዓተል ኸይር። እዚህ ጋር አንድ ነጥብ ልጨምር። ያ ምንድነው? አንዳንድ ሰው ሁል ጊዜም እና አጠይና ለወገብ ጤና የሚል ሰው አለ። ይህ ልክ እንዳልፍ ደግሞ
አግባቡን መናገር ጥሩ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ለኢማሞች ሰላት ሲያሰግዱ ቀለል አድርጋቸው አሰግዱ አሉና ጥቆማ ሰጥተዋል። ጥቆማው ምን አሉ? ቅሩ አሉ። ምን? ወሸምሲ ወዱሃሃ ቅሩ፣ ወለይሊ ኢዛ ይግሻን ቅሩ አሉ። የሚቀራውን አንቀጽ አጠር ያለ የቱ እንደሆነ ጠቅመዋሉ። የኛ ሰው ግን ሁል ጊዜ እና አጠይናከል ከውሰርና ቁል ወላሁ አሐድ ብቻ ነው የሚፈልገው። ይሄ ማግባብ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ጥቆማ ሰጥተዋል። ወሸምሲ ወዱሃሃን የመሰለን ቅሩ ነው የሚሉት ረሱል ሰለላሁ ዐለይሂ ወሰለም። እናታችን አይሻ ረዲየላሁ ዐንሃ ቅድም ኹጥባ ላይ ወንድማችን በአረብኛ ታዳጊው ልጅ የቀራውን እንዲህ ይላሉ። አንድ ወቅት አሉ أن النبي صلى الله عليه وآله وسلم خرج ليلة من جوف الليل أكل ليلة لاي كبيتاتشو وطو فصلى في مسجد قبتو سجدوا صلاة الليل وصلى رجال بصلاته بزو سووش يساتشون صلاة تكتلو سجدوا تراويح مالتنا ይህ ተራዊህ ነው። ሰላት ተራዊህ ወይም ሰላት ለይል የሚባለው ነው። በጀማዓ ሰገዱ። በማግስቱም ቀን ሰዎች አወሩ። ማታ እኮ ከረሱል ጋር ሰለላሁ ዐለይሂ ወሰለም በጀማዓ ሰላት ለይል ሰገድን ብለው እርስ በርስ አወሩ። ሰሃቦች ሁሉም ነው እንዲህ አው ኧረ ዛሬ እመጣለሁ ብለው አሉ። ከዛም በሁለተኛው ቀን ብዙ ሰው ተገኘ። ከዛን ቀኑን አወራ። ዛሬ ሰላት ሰገን ከነብዩ ጋር ማሻአላህ ሁሉም አወራ። በሶስተኛው ቀን መስጂዱ ሙልት ብሎ ከግቢ ውጭ ሆነ። እኩለ ሌሊት ላይ ነው። ከዛም በአራተኛው ቀን መስጂዱ ሞልቶ በጊዜ ግቢ ውጭ ሞልቷል። ረሱል ሰለላሁ ዐለይሂ ወሰለም እቤት ሰገዱ። ወደ መስጂድ አልመጡም። ቅር አይልም። ስንት ሰው ጓጉቶ መጥቷል እሳቸውን ተከትሎ ለመስገድ። እሳቸው ቤት ቀሩ። ቢጠበቅ አይመጡም። ነጋ፣ ሱብሒ ደረሰ። ለሱብሒ ሰላት ወጡ። ከዛን ካሰገዱ በኋላ አብሽሩ፣ በብዛት መሰብሰባችሁን አውቄያለሁ፣ መምጣታችሁን አውቄያለሁ፣ ፍላጎታችሁን አውቄያለሁ። የቀረሁት ፈርቼ ነው አሉ። አላሁ አክበር። ፈርቼ ነው። ምን? ሰላተ ለይል በጀማዓ መስገድ ግዴታ ነው የሚል መመሪያ ከአላህ ዘንድ ከመጣ ብዬ ፈርቼ ነው የቀረሁት አሉ። አላሁ አክበር። አያችሁ፣ ፈራሁኝ አሉ። ግዴታ ከሆነባችሁሳ በኋላ አትችሉትም። በእኩለ ሌሊት መስጂድ መጥቶ በጀማዓ መስገድ አትችሉትም። ካልቻላችሁት ደግሞ ትቀጡብኛላችሁ፣ ጀሃነም ትገቡብኛላችሁ በእንቢተኛ ሆናችሁ። ስለዚህ ከአሁኑ ባቆም ይሻለኛል፣ ዋጅብ ይሆናል ብዬ ፈርቼ ነው እቤቴ የሰገድኩት እንጂ መምጣታችሁንማ አውቄ ነበር አሉ ረሱል ሰለላሁ ዐለይሂ ወሰለም። ይህን ነጥብ አግኝታችሁታል? ይህ እዝነት ነው አይደለም? ለኡመታቸው ያለውን ፍቅር ያሳያል አያሳይም? ለኡመታቸው ያለውን እዝነት ያሳያል። አንዳንድ ሰው ምን ሊል ይችላል? ምን አለ ዋጅብስ ቢሆን እንሰግደው ነበር። አንተ ብትችል እሱ አይችልም ወይ እሷ አትችልም። ለምን አንድ ሰው ይጎዳብኛል? ለምን አንድ ሰው አመፀኛ ይባልብኛል? ስለዚህ ሱና እንደሆነ በየቤታችሁ ስገዱ አሉ ረሱል ሰለላሁ ዐለይሂ ወሰለም። እሳቸው ከሞቱ በኋላ አቡበክር ስዲቅም ካለፈ በኋላ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ወደ ነበረበት መለሰው። ኑ አሁን ሰላተ ለይልን በጀማዓ እንስገድ አለ። በጀማዓ እንስገድ። ለምን? አሁን ካሁን በኋላ ዋጅብ አይሆንማ። ለምን? ነብዩ ስለሞቱ ወህይ አይወርድም። ካሁን በኋላ ዋጅብ አይሆንም። ስለዚህ ኑ በጀማዓ እንስገድ አለና ወደ ነበረበት መለሰው። ሰላተ ተራዊሕን በጀማዓ መስገድ ቢድዓ አይደለም፣ ሱና ነው። ነብዩ የሰሩት የተገበሩት ነው።
ፈርተው ነበር የተውት። ፍራቻው ሲወገድ ሰሃቦች ወደ ነበረበት መለሱት ረዲየላሁ ዐንሁም አጅመዒን። ረሱላችን ሰለላሁ ዐለይሂ ወሰለም ለኡመታቸው ካላቸው እዝነት፣ ፍቅር፣ ርህራሄ እንዲህ ይላሉ። ወላሂ ሱብሓነላህ እንዲህ ይላሉ። ኢንካነ ረሱሉላህ እናታችን አይሻ ናቸው የሚነግሩን ረዲየላሁ ዐንሃ ኢንካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ለየደዑ ልዓመለ ወሁወ ዩሒቡ አን ያዕመለ ብሂ ኸሽየተ አን ዩዕመለ ብሂ ፈዩፍረደ ዐለይህም። ብዙውን ጊዜ የአላህ መልእክተኛ የሆነን ኸይር ሥራ መስራት ይፈልጋሉ፣ ይወዱታልም ያን ኸይር ሥራ፣ ግን እየወደዱት አይተገብሩም፣ ይተውታል። ለምን? በኡመቶችህ ላይ ዋጅብ ነው የሚል መመሪያ ይመጣል በሚል ፍርሃት ኸይሩን ሥራ ያቆሙ ነበር፣ ይተው ነበር ይሉናል። ለምሳሌ ስለ ስዋክ ሲገልጹ ነቢዩ ሰለላሁ ዐለይሂ ወሰለም ኡመቶቼ ይቸገራሉ ብዬ ባልፈራ ኖሮ ለአመርቱም ብስዋክ ዒንደ ኩል ውዱእ ባደረጋችሁ ቁጥር ስዋክ መጠቀም አለባችሁ ብዬ አዝ ነበር፣ ግን ስለምትቸገሩብኝ ይቅር በቃል በሱናነቱ ይቀመጣሉ። በሌላም ሐዲስ ሰላት በሰገዳችሁ ቁጥር ስዋክ ተጠቀሙ ብዬ ላዝ ነበረ፣ ትቸገራላችሁ ብዬ አላዘዝኩኝም፣ ግን አቅማችሁ በፈቀደ መጠን ስዋክን ችላ እንዳትሉ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። እንዲህ ይላሉ የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ። እንዲህ ይላሉ እኔ እናንተን በተመለከተ እስከ የውመል ቂያማ ድረስ የሚመጣውን ኡመታቸውን በተመለከተ እንዲህ ይላሉ ወዲቱ አና ቀድ ረአይና ኢኽዋነና አሉ ረሱል ሰለላሁ ዐለይሂ ወሰለም። እረ እንደው ተመኘሁኝ፣ ጓጓሁኝ፣ ተመኘሁን ወንድሞቻችንን ባየኋቸው በዐይኔ ዱንያ ላይ በዐይኔ ባየኋቸው ብዬ ተመኘው ወንድሞቼን አሉ፣ እህቶቼን አሉ ረሱል ሰለላሁ ዐለይሂ ወሰለም። የዛኔ ሰሓቦች ምን አሏቸው? ቃሉ አወለስና ኢኽዋነከ ያ ረሱለላህ፣ የአላህ መልእክተኛ ሆይ እኛ የእርሶ ወንድሞች እህቶች አይደለንምን እንዴ ብለን ጠየቅናቸው አሉ። ቃሉ አንቱም አስሓቢ፣ እናንተ የኔ ሰሓቦች ትባላላችሁ፣ የኔ ሰሓቦች ባልደረቦች ትባላላችሁ። ወኢኽዋኑና የኛ ወንድም እህቶቻችን አለዚነ ለም የእቱ በዕድ ገና አልመጡም ከአሁን በኋላ የሚመጡ ናቸው አሉ። ከአሁን በኋላ የሚወለዱ ናቸው እስከ የውመል ቂያማ፣ እነሱ ነው የናፈቁኝ ይላሉ ረሱል ሰለላሁ ዐለይሂ ወአሊሂ ወሰለም። ፈቃሉ ሰሓቦች ጠየቋቸው ከይፈ ተዕሪፉ መን ለም የእቲ በዕዱ ሚን ኡመቲከ ያ ረሱለላህ፣ የአላህ መልእክተኛ ሆይ ከኡመቶ ውስጥ ገና ያልመጣውን በምን ያውቁታል ታዲያ? በምን ይለያል? በዐይነ ያላዩትን እንዴት ነው የሚያውቋቸው አሏቸው። ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? እስኪ ምሳሌ ልንገራቸው አሉ። አንድ ሰው ፈረስ ቢኖረው ፈረሱ ፊቱ ነጭ ቢሆን፣ አራት እግሮቹ መቆሚያውም ነጭ ቢሆን፣ ሌላው ከለሩ ደግሞ ሌላ አይነት ከለር ቢኖረውና በፈረሶች መሃል ቢቀላቀል የራሱን ፈረስ ለይቶ ማውጣት አይችልም ወይ አሉ። ኧረ ይህማ ይችላል፣ ትልቅ ምልክት አለው፣ ይችላል አሏቸው። እኔም እንደዛው የቅያማ ቀን ዓለም ከአደም ጀምሮ እስከ የውመል ቂያማ ካለው እመቱ ህዝብ ውስጥ የኔን እመቶች ምርጫ ወጣለሁ። ወዱእ ያደረጉበት ፊታቸው ያበራል፣ ወዱእ ያደረጉበት ሁለት እጆቻቸው እግሮቻቸው ያበራሉ። በዛ ብርሃን ወደ እኔ ኑ ብዬ እጠራቸዋለሁ ይላሉ ነቢዩ ሰለላሁ ዐለይሂ ወሰለም አሉና ሐዘናቸውን ገለጹ። ግን አንድ የሚያሳዝነኝ ነገር አለ አሉ። አንድ የሚያሳዝነኝ ነገር አለ። የሁሉ ኡመቴን ይዤ ወደ ሐውድ የሚባል የነብዩ ኡመት ብቻ የሚጠጣበት ኩሬ ውሃ አለ። ወደዛ ስወስድ የሚከለከሉ አሉ። ከኔ ኡመት ሆነው ተመለስ የሚባሉ አሉ። ሐውድ የማይጠጡ የሚከለከሉ አሉ አሉ። አላ ለዩዛደነ ሪጃሉን ዐን ሐውዲ ከማ ዩዛዱ አልበዒሩ ዳሉ
ይከለከላሉ። ሲከለከሉ ኡናዲህም እኔ እጣራለሁ እጮሃለሁ አሉ። አላ ህሉማ ኑ ወደኔ፣ የት ነው የምትሄዱት? ኡመቶችን መልሱልኝ፣ አትውሰዱብኝ ኡመቶችን እያልኩኝ እጣራለሁ አሉ። የዛኔ መላኢካዎች ምን ይሉኛል? ላ እነዚህ አዎ ያንተ ኡመት ናቸው፣ ነገር ግን እነሁም ቀድ በደሉ ባዕደክ፣ አንተ ከሞትክ በኋላ እምነትህን አስተምሮህን ቀይረዋል። አንተ ባስተማርከው ነገር ላይ የሌለ ነገር ጨምረዋል፣ ቢድዓን ጨምረዋል፣ ቀንሰዋል፣ እምነትን ቀላቅለውበታል። ትክክለኛውን ያንተን እምነት ብቻ አልተከተሉም እባላለሁ አሉ። የዛኔ ነው እንዲያው ሱሕቀን ሱሕቃ፣ እንደዛማ ከሆነ የኔን መንገድ የደከምኩበት የለፋውበት የደሙበት የቆሰሉበት የኔን እምነትማ ከቀየሩ ከለወጡ የሌለ ነገር ጨምረውማ ከሆነ እነሱንማ አርቋቸው፣ ውሰዷቸው፣ አርቋቸው እላለሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም። ስለዚህ የቂያማ ቀን እሳቸው ኡመቴ ብሎ ሲጣሩ ዞር በሉ ከሚባሉት እንዳንሆን የእሳቸውን ሱና አጥብቀን መያዝ አለብን። ያ ጀማዓተል ኸይር የእሳቸውን ገመድ አጥብቀን መያዝ አለብን። ዒባዳችን እንደሳቸው፣ አኗኗራችን እንደሳቸው፣ ሁለመናው ሐያታችን እንደ ነቢዩ ሰለላሁ ዐለይሂ ወሰለም ብቻ መሆን አለበት። በዚህ ቀን ላለመባረር ረሱላችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ። በአንድ ወቅት ቁርአን እየቀሩ እንዲህ ይላሉ። ነቢዩላህ ዒሳ ዐለይሂ ሰላም የተናገሩት ንግግር ነው። ንግግሩ ነቢዩላህ ዒሳ ለኡመታቸው የተናገሩት ነው። አላህ ስብሓነሁ ወተዓላ ነቢዩላህ ዒሳን ዐለይሂ ሰላም ይላቸዋል፣ አንተ ዒሳ ሆይ ኢየሱስን ማለት ነው። ነቢዩላህ ዒሳን አላህ ምን ይላቸዋል? አንተ ነህ እንዴ አንተ ቁልተ ሊናሲ ለሰዎች እኔና እናቴን ከአላህ ውጪ አምልኩ ተገዙ ብለህ የተናገርከው አንተ ነህ እንዴ ብሎ አላህ ይጠይቃቸዋል። ነቢዩላህ ዒሳ ምን ይላሉ? ኧረ አላልኩኝም ያ አላህ ብዬም እንኳን አንተ ታውቃለህ። እኔ ያልኳቸው እኔ ዕቡዱላህ ረቢ ወረበኩም የኔንና የእናንተን ጌታ የሆነውን አንድ አላህን አምልኩ ብዬን የተናገርኩት የአላህ ብሎ ይላሉ። ይህን ብቻ አይሉም። ቀጥሎ ምን ይላሉ? ያ አላህ ያ ረብ ይላሉ ነቢዩላህ ዒሳ ዐለይሂ ሰላም ኢን ቱዐዚብሁም ፈኢነሁም ዒባዱክ ወኢን ተግፊር ለሁም ፈኢነከ አንተል ዐዚዙል ሐኪም። ያ አላህ አንተ ለህዝቦቼ ብትምራቸው ብትተውላቸው አዛኝ ነህ፣ ሩህሩህ ነህ፣ ትችላለህ። ብትቀጣቸውም አንተ ኃያል ነህ፣ ጥበበኛ ነህ፣ ፍትሃዊ ነህ ይላሉ የሚለውን የቁርአን አንቀጽ የኛ ነብይ ቀሩት ሰለላሁ ዐለይሂ ወሰለም። የኛ ነብይ ይህን ሲቀሩ እጃቸውን እያነሱ ምን አሉ? አላሁመ ኡመቲ ይሁን ዒሳ ለኡመቱ ዱዓ ያደርጋል። ያ ረቢ የኔን ኡመት እያሉ አለቀሱ። ያለቅሳሉ። ኡመቴን አድንልኝ ያ አላህ፣ ኡመቴን አትርፍልኝ ያ አላህ እያሉ በዚህን ጊዜ አላህ ጅብሪልን ላከና እንዲህ አላቸው፣ ሂድ ሙሐመድ እያለቀሰ ነው፣ ንገረው፣ አብሽር በኡመቶችህ ላይ አላስከፋህም አላሳፍርህም ብሎሃል አላህ ብለህ ንገረው ይላሉ ረሱል ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ እዝነት ሁለንተናዊ ነው። በጾም ላይ አዛኝ ነው። የጾሙ ህጋቸው መመሪያቸው በእዝነት የተሞላ ነው። ሰላት ላይ እንደዛ ነው። ሁሉንም ህግጋት ብንመለከት በእዝነት የተሞላ ነው። በአንድ ወቅት ነብዩ ሰለላሁ ዐለይሂ ወሰለም ለህፃናት ያላቸው እዝነት ለህፃናት ያላቸው ረሕማ እዝነት ተቆጥሮ አያልቅም፣ ተዘርዝሮ አያልቅም። ለሴቶች በተለይ ስፔሻሊ ለየት ባለ መልኩ ለሴቶች ያላቸው እዝነት ለሴቶች ያላቸው ርህራሄ በጣም ቢነገር ማያልቅ ነው። ለአዛውንቶች፣ ለአካለ ጉዳተኞች፣ ለየቲሞች ያላቸው እዝነት እጅግ በጣም ሰፊ ነው። ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት እናታችን አይሻ ረዲየላሁ ዐንሃ እንዲህ አለቻቸው፣ የአላህ መልእክተኛ ሆይ አለቻቸው፣ እድዑ ሊ ዱዓ አድርጉልኝ አለቻቸው።
ዱዓ አድርጉልኝ አለቻቸው። ጥያቄ ልጠይቃችሁ፣ ረሱል ሰለላሁ ዐለይሂ ወሰለም ለእኛ ዱዓ እንዲያደርጉልን ትፈልጋላችሁ? እስኪ እጃችሁ ነው የሚፈልግ ሰው ብቻ። አላሁ አክበር አላሁ አክበር። እንጠይቃቸዋ። ሳንጠይቃቸው ቀድመው አድርገውታል። አላሁ አክበር። እናታችን አይሻ ረዲየላሁ ዐንሃ ዱዓ አድርጉልኝ አለቻቸው። እሻሉና ምን አሏት? አላሁመ እግፊር ሊአኢሻ፣ ያ አላህ የአኢሻን ወንጀል ማራት፣ ማ ተቀደመ ሚን ዘንቢሃ ወማ ተአኸር፣ ያለፈውንም ወንጀሏን ወደፊት የሚመጣውንም ወንጀሏን ማራት ብሎ ዱዓ አደረጉላት። ከዛ በኋላ ማ አሰረት ወማ አዕለነት፣ በድብቅም የሰራችው በግልጽም የሰራችው ወንጀሏን ማራት ብሎ ዱዓ አደረጉላት። አይሻ ደስታ ሆነች። ሞቀ ምንድነው ይባሉ በአሁን ቋንቋ ሞቀኝ ይባል የለ። በጣም አንድ ነገር ደስ ሲል በጣም ደስ አላት እናታችን አይሻ። በጣም ተደሰተች። ፈضحከት ሳቀች እናታችን አይሻ። ሐታ ሰቀጠ ረእሱሃ ፊ ሒጅሪሃ ሚን الضحክ፣ በጣም ደስተኛ ሆና ከመሳቋ የተነሳ ጭንቅላቷን ቁጭ ባለችበት ታፏ ላይ ጣለችው። ከት ብላ እየሳቀች ማለት ነው። ከዛ ነብዩ ምን አሏት ሰለላሁ ዐለይሂ ወሰለም፣ አየሱሩኪ ዱዓይ፣ እንዴ አይሻ የኔ ዱዓ አስደሰተሽ እንዴ ብሎ ጠይቋት። ወማሊ ላ የሱሩን፣ እንዴት አያስደስተኝም? ይህን መሰለ ዱዓ እንዴት አያስደስተኝም ብላለቻቸው። እሳቸው ምን አሉ? ወላሂ ኢነሃ ለዱዓኢ ለኡመቲ ፊ ኩል ሰላት። አላሁ አክበር አላሁ አክበር። አይሻ ይህ ይገርምሻል እንዴ? እኔ እኮ ይሄን ዱዓ ለኡመቶቼ በሰገድኩ ቁጥር ይሄን ዱዓ ለኡመቶቼ አደርጋለሁኛል። አላሁ አክበር አላሁ አክበር። አልሐምዱሊላህ ለአላህ ምስጋና ይደርሰው ነብዩን የኛ ኡመት ስላደረገልን። በቃ ፈታ ማለት እኮ ነው። ወላሂ አብሽሩ፣ የነቢዩ ኡመት የሆነ አብሽሩ። ከመስመር ብቻ እንዳንወጣ እንጂ ጀነት ጋራንት አለን የነቢዩ ኡመት በመሆናችን ብቻ። ግን መስመሩ እንዳንለቅ፣ መስመሩ ላይ ካለን እንገባለን ጀነት ኢንሻአላህ። መስመሩን ከለቀቅን ግን ከሳቸው እንለያለን። ከሳቸው ከተለየን ምንም መላ የለንም፣ ምንም መፍትሄ የለንም። ስለዚህ ውድ ወንድሞች እህቶች፣ ርዕሱ ሰፊ ነው። ይህን ርዕስ ሁላችንም በያለንበት ባገኘነው አጋጣሚ ዑለማዎችን በመጠየቅ ኪታቦችን በማገላበጥ ነብዩ ለኛ ያላቸውን ፍቅር፣ ረህማ፣ እዝነትን ሁላችንም ልናውቀው፣ ልንማረው፣ ራሳችን ልናስታውስበት ይገባል እያልኩኝ አንድ ሐዲስ ልናገርና አቆማለሁ። ምን አሉ ረሱል ሰለላሁ ዐለይሂ ወሰለም? እነ ሊኩል ነብይን ዳዕወቱን፣ አላህ ለእያንዳንዱ ነቢይ የሰጠው አንድ እድል አለ አሉ። አንድ እድል ሰጥቷል አላህ ለሁሉም ነቢይ፣ የዱዓ እድል ማለት ነው። ያልከውን አደርግልሃለሁ፣ የፈለከውን አደርግልሃለሁ የሚል አንዳንድ እድል ለሁሉም ነቢይ ሰጥቷል አሉ። ለኔም ተሰጥቶኛል አሉ። ሁሉም ነቢይ ይህን እድል ዱንያ ላይ ተጠቅሞታል አሉ። እኔ ግን አልተጠቀምኩትም አሉ። እና የተደረጉት ደብቄዋለሁ። ለማን የደበኩት? የቂያማ ቀን አላህን ልጠይቅበት። ምን ብለው? ኡመቶቼን ከጀሃነም ነፃ አውጣልኝ። አላሁ አክበር አላሁ አክበር። ወላሂ ፊዳከ አቢ ወኡሚ ያ ረሱለላህ። ለአላህ መልእክተኛ ፍዳ ብንሆን ገንዘባችንን፣ ጉልበታችንን፣ ህይወታችንን በሙሉ ፊዳ ብናደርግላቸው የሚያንስ እንጂ ሚስተካከልም አይደለም። እንደው ወላሂ በአንደበታችን የረሱልን ስም መጥራታችን፣ በሳቸው ላይ ሰላዋት ማድረጋችን፣ በእኛ ቀልብ የሳቸውን ፍቅር ማስገባት በራሱ ወላሂ እንደው የሚያሳፍር እንጂ የሚያንስ አይደለም። ለኛ ያላቸው ጉጉት፣ ያላቸው ፍቅር፣ ያላቸው ርህራሄ በምንም ሚለካ ሚደካ ሚገለጽ አይደለም። አላህ በግልጽ ነገርን። በቃ ለዓለም ረሕመት አድርጌ ልኬዋለሁ ይላልና በዚህ ረሕመት ውስጥ እንታቀፍላቸዋለሁ። በዚህ ርህራሄ፣ በዚህ እዝነት ውስጥ እንታቀፍ፣ እንግባ። ይህን መሰለ ከሰፊ ረሕመት ከሰፊው እዝነታቸው ውጭ ከሆነ ግን አይቀጡ ቅጣት አላህ ይቀጣናል።
ብንቀጣ ምንም ማለት አይደለም። ይህን መሰለ ሰፊ ረሕመታቸው ውስጥ መሆን እየቻልን ከዛ ልንወጣ አይገባም እያልኩኝ ሁላችንም በነቢያችን ሰለላሁ ዐለይሂ ወሰለም ሰለዋት እንድታደርጉ እየመከርኩ አቆማለሁ። በዚህ اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد والسلام عليكم ورحمة الله وبركاته. الله أكبر الله أكبر. ኡስታዝ መሐመድ ፈረጅን እጅግ አድርገን እናመሰግናችኋለን። እንደው በዚህ እግራችሁ ወደ ወለጋ ምድር በረገጣችሁ እግር ጀነትን የምትረግጡ አላህ ያደርጋችሁ እንላችኋለን። በተክቢራ ኡስታዝ መሐመድ ፈረጅን ወደ ቦታቸው መልሱልኝ። አላሁ አክበር አላሁ አክበር አላሁ አክበር።